የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ማለት ነው ምንድናት? ነፍሷ ናት። እንዴት? እስኪ ነፍስነቷን ያው አይታይም። አሁን አንድ ሰው አለ አናየው፣ ውስጡን ውጭውን ነው የምናየው። የሚታየው አካል የሚንቀሳቀሰው በማይታየው ነው። የሚታየው አካል የሚንቀሳቀሰው በማይታየው ነው። ይህ ማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው በሙሉ። ንግግሩ ማየቱም በራሱ የሞተ ሰው የሚያየው ነፍስ ላይ፣ የማይሄዱም በተመሳሳይ፣ የማይነገሩም በተመሳሳይ፣ ክብሩም በተመሳሳይ ሳለ ገሌ ተብሎ ይጠራ የነበረው ሰው ሲሞት ሬሳ ተብሎ መጠራቱ ነፍሱ ስለወጣች አይደል? ስለዚህ ለኢትዮጵያ ቤተክርስቲያን ምንድናት ከተባለ ነፍሷ ናት። ነፍስ ዘርታ ነፍስ ሆና ህይወት ሆና ኢትዮጵያ እንድትናገር፣ ኢትዮጵያ እንድትፈራ፣ ኢትዮጵያ እንድትከበር፣ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትለማ፣ ኢትዮጵያ ሀገር ተብላ እንድትጠራ፣ በዓለም ገጽታ ላይ ኃይሏ እንዲገለጥ፣ ይህን ሁሉ ሀገረ መንግስት እንዲኖራት፣ ጥበብ እንዲኖራት፣ ለዓለም አስደናቂ የሆነው በሙሉ ወስታ የፈጠረችላት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ነፍሷ ናት ማለት ነው። በህግ በተመለከትን እንደሆነ ህግ አውጭ ሆና ሰርታለች ቤተክርስቲያን። ህግ አውጭ ሆና ማለት ነው። ፍትሐ ነገሥት የሚባለው ነገስታት የሚመሩበት ህግ፣ ህዝብን ማድረግ እንዳለበት፣ በህዝብ ላይ መንግስት ምን መወሰን እንዳለበት በሙሉ ህግ ተሰርቶላቸው ፍትሐ ነገሥት ተብሎ ተሰጥቷታል። ይሄ የተሰጠው ከዘመናዊ ትምህርት አይደለም መቼም ከመንፈሳዊው ነው። ከመንፈሳዊ የመጣው ግን ፍትህ ስጋዊ ተብሎ ደግሞ ወደ ስጋ ተቀይሮ ደግሞ በስጋ በኩል ህዝቡን የሚመሩበት የነገስታት ህግ ተሰጥቷቸዋል። በፊደልም በህግም ማለት ነው። በቋንቋም ያየን እንደሆነ ግዕዝ የሚባል ትምህርት አሁን ቤተክርስቲያን ውስጥ በንባብ ብቻ የቀረ ህብረተሰቡ ያልያዘው አሁን በተጣጣሽ ቋንቋ እየተጣለ ያለው ዋናውን ቋንቋ ስለረሳ ነው። ለኢትዮጵያ ነፍሷ ናት። ሌሎችም ስላሉ እኮ ነው መግለጫዎችን እንዲነግሩኝ ብዬ ነው። በዚህ ጊዜ እገልጻለሁ። ግለጹልኝ። ነፍስ ለአንድ ሰው ያላትን እንግዲህ ቦታ አይተናል። ስለዚህ እንደ ሀገርም ስንመለከት ዘመናዊ ትምህርት ነበረ በኢትዮጵያ የሚለው መጠየቅ ያስፈልጋል። ጽፈት የሚባል ፊደል የሚባል ቋንቋ የሚባል ምን ነበር ኢትዮጵያ ውስጥ? ከዘመናዊ ትምህርት በፊት ምን ነበር? ዘመናዊ ትምህርት የመጣ አሁን ገና 50-60 ዓመታት ነው ያስቆጠረ። ዩኒቨርሲቲ የሚባሉ ትምህርት ቤቶች የመጡት አይደለም። ከዛ ቤት ሀገር ነበረች ወይስ አልነበረች ብለን ስንጠይቅ ነበረች። ኢትዮጵያ የምትባል ሀገር ነበረች። ከ50-60 ዓመታት በፊት ነበረች። ከነበረች ዘመናዊ ትምህርት ከሌለ እንዴት ትመራ ነበር?